የምንሰጠው ኮመንት ወይም አስተያየት ስንቶቻችን ነው ልብ ብለን የምናውቀው? አብዛኛው ጊዜ ሁላችን በሚዲያ ለምናየው ነገር እንደፈለግን ኮመንት እንሰጣለን። ግን በዛ ሰው የሚፈጥርበት ጫና ምን እንደሆነ አስበን እናውቃለን? አንዳንድ ጊዜ ውስጣችን ያለነው አውጥተን የምንሰጠው። አንድ ተዋናይ ምን ስትል ሰማሃት? ሰዎችን መጥፎ ነገርን ሲጽፉልን ወይም መጥፎ ነገርን ሲናገሩን እኛ እየመሰለን ነው የሚከፋን እንጂ ያላቸውን የሰጡን ወይም ደግሞ ማንነታቸውን የሚያሳዩን አለች። እርግጥ ነው፣ ግን እስከ ልብ ብለን እናስበው። የተወሰነት ለኛ የታየን ያ ሰው መጥፎን ካደረገ ጥሩም ካደረገ ጥሩም ከሆነ በጥሩ ነገሩን ጥሩ እንዲጨምር መልካም አስተያየትን ከሰጠ ነው። ደግሞ መጥፎ ከሆነም ደግሞ ከመጥፎነት ወጥተው ወደ መልካም ነገር የሚሄድበት መንገድ ጥሩ ያልነው ኮመንት ከሰጠ ነው። ያ ሰው የማይስተካከል ሰው የለም። ወደ እኛ የምንፈልገውን ሳይሆን ለሱ በሚፈልገው በጥሩ መንገድ ሊጓዝ ይችላል። ግን ሰዎችን ሁሌ በእኛ አይን ነው የምንመለከታቸው። ምናልባት ለዛ ሰዎች የሚያደርጉትን በእነሱ አይን ወይም ደግሞ በእነሱ አስተሳሰብ ትክክል ሊመስላቸው ይችላል። ግን በእኛ አይን ትክክል መስሎ ካልታየን በመጥፎ ኮመንት አይደለም የምናስተካክላቸው። መልካም የምንለው ወይም ደግሞ ለእኛ ያ ነገር መጥፎ ሆኖ ከታየን በዚህ መንገድ እንደዚህ ቢሆን ብለን ሀሳብ እንሰጥ፣ በጣም መልካም ነው። አብዛኛው ጊዜ ግን ሁላችን አፋችን እንዳመጣልን በእግዚአብሔር ስጦታ በእግዚአብሔር ተፈጥሮ የሰጠን ተፈጥሮ ሳይቀር ትችትን እናቀርባለን። ግን እኮ ማንኛውም ሰው የተሰጠውን መቀየር አይችልም። ምናልባት በዘመን ያመጣው ፊልተር መልካችን ምናምን መቀየር እንችላለን። ግን ያን ለጊዜው እንጂ ሁሌ ከኛ ጋር የሚኖር አይደለም። ስለዚህ አብዛኛው ጊዜ የምንሰጠው ኮመንት በአካል ስናገኘው ለዛ ሰው የምንሰጠው አስተያየት መልካም ቢሆን ከኛ ምን ይቀነስብናል? ምንም። የምናወጣው ወጪ የለም፣ የምንከፍለው ክፍያ የለም። በነፃ የተሰጠን ነው፣ በነፃ የምንሰጠው። ስለዚህ ሁሌ ለሰዎችን የምንሰጠው አስተያየት ያ ሰው ወደ ቀና መንገድ ወደ ቀና አመለካከት ሊመራው የሚችል ወይም ደግሞ በህይወቱ ተስፋ ሊሰጠው የሚችል ካለበት ቦታ ሊነሳበት ከመጥፎ ቦታ ከሆነም የሚወጣበትን መንገድ ብናመላክተው። ምክንያቱም ሁላችን አንዳችን ከአንዳችን በየአቅማችን የተለየ ስጦታ አለን። ማንም ከማንም ላይበልጥ ይችላል። እኔ ያለኝ ሌላኛው ላይ ኖረው ይችላል። ሌላኛው ያለው ደግሞ እኔ